ተከታታዮቼ እንዴት ናችሁ? የማርቲ ቤተሰቦች አላችሁ ወይ? አለን። ዛሬ ከቤታችን ወደ የት ነው የምንሄደው የሚለውን አብረን እናያለን። ፀሐይ አለ፣ ቀኑ ደስ ይላል። ቀኑ በጣም ደስ ይላል። ፀሐይ አለ። ሰፈራችን ይሄን ይመስላል። ስለሳያችሁ ይሄን ይመስላል እና አብረን ዛሬ መንገድ እንጓዛለን እና አብረን የምንውለው ላይክ አድርጉ። እዚህ ጋር ሰፈራችን ቴኒስ አለ፣ ቴኒስ መጫወቻ አለ፣ ብዙ ነገር አለ። እግር ኳስ፣ ቴኒስ መጫወቻዎች አሉ። ሰፈራችን ወተን ዘና እንላለን ማለት ነው በረፍታችን ጊዜ። አሁን ዛሬ አብረን የምንውለው እና ይህንን እመስላለሁ። በጣም ፀሐይ ስለሆነ እዚህ ጋር መነጽሬን ገርግጃለሁ እላችኋለሁ። የያዝኩት ቦርሳ ደግሞ ይህች ናት። ከዚህ ጫማ በምንት እንደዚህ አይነት ጫማችን ይመቹኛል ማለት ነው። በሸለቆ እያደረግን ነው የምንሄደው። በሸለቆ እያደረግን ምክንያቱም መንገድ ላይ መንገዳችን አጠር እንዲል አይዘው የሚነጽር ፀሐይ ሆኖ መነጽሩ ሳደርገው የሆነ በቃ ሰማይ ሰዎች ታውቃላችሁ፣ በመኪና እንደሚሄድ የድሃ መኪና መነጽር ነው። ፀሐይ ምናምን እንዳይነካን አይደል በመኪና የምንሄደው ስላላችሁ ቶሎ እንደሚደርስ ደግሞ በእግራችን እና ሰፈራችን ይመስላል። ደስ ይላል፣ በጣም ያምራል። ሰፈሩ ደስ ይላልና አብረን ዛሬ ነው ደስ ይላል አይደል? አበቦቹ ደስ ይላል። ወፎቹ ሲንጫጩ ምናምን ደስ ይላል። በጣም ደስ ይላል። ስትነሱ ወፎቹ ሲንጫጩ እነዚህን ወፎች አየኋቸው። ነው እንግዲህ ሁሉ መንገድ እየሄድኩ ነገር ደግሞ አለ። እዚህ ጋር ሰዎች ማለት ነው የሚሄዱ እና ረጅም መንገዱ ማለት ነው። እዚህ ጋር አለው የመጣሁት መንገድ እርዝመቱ ኦ ማይ ጋድ ጋይሶች፣ የመጣሁት መንገድ እንግዲህ አስቡት። ይሄ ረጅም መንገድ ነው ማለት ነው። ይሄን ደግሞ ረጅም መንገድ ጨርሰዋለሁ ማለት ነው። ይሄ ሁሉ ምንድነው? ወክ እያደረግን የት ነው የምንሄደው? ባስ እንትን ለማለት። ይሄ ሁሉ ምንድነው? በራችንን እንደዚህ ነው ሴቭ የምናደርገው። ላይክ ከበራችን ላይ መኪና አስመጥተን ፒክ አድርገን ምናምን አይደለም የምንሄደው። ይሄ ለመዳም ቅመሞችና ወደ ዱባይ ለምትመጡ አዲስ ሰዎች ነው። እሺ ስትመጡ ባስ ወደ ካርድ ትላላችሁ። ኦኬ ካርድ ትላላችሁ። ለትላንትና እንደ ሳምንት ሞልቼ
እንዳሳያችሁ እንደዚህ ከሞላችሁ በኋላ ቶሎ እንትን አይልባችሁ። በቃ በትንሽ ነው ደርሳችሁ የምትሄዱ። አሁን ባለፈው የሞላት አሁን ፕረስ ሳደርግ ስንት ብር እንደሚቀር አብረን እናያለን። ስለዚህ እንደዚህ ነው የሚኖረው። እሺ እንደዚህ ነው የምንኖረው። ያው ደርሰናል። ዱባይ ላይ የምትፈልጉት ዘይነብ ትባላለች። የፈለጋችሁበት ቦታ ታደርሳችኋለች። ማስታወቂያው ተጀምሮ ሲኮን አስቀምጥላችኋለሁ። ኦ ማይ ጋድ እናመሰግናለን። ያው ኢትዮጵያኖች ናቸው። የኛዋ ናት ሹፌራችን የኛዋ ናት። ኦኬ ድጋሚ ላሳያችሁ። አያምኑም እኮ እንደምትነግር እራሱ አያምኑም። አንዴ ይሄ ያስቀጣሻል። ወዳችኋለሁ። ባይ እሺ ባይ ጋይዞች እናመሰግናለን። ወይስ የኔ ቆንጆ እንዴት ነው የምታምሪው? ግን ምንድን ነው የሚያሳፍርሽ? ድፈሪ፣ ዩቲዩብ ከፈች ስሪ። ምን አስበሽ ነው? ምንድን ነው የሚያስሮጥሽ? እቺ የተለመደች የቁርሳችን ስፓይሲ ሎብ እዚህ ነው ቁርሳችን የምንበላው ሁሌ ጋይሶች። እኔ እዚህ ጋር ነኝ። ቁርስ ልንበላ እየሄድን ነው እንደተለመደው። ዱባይ ደርሰናል። የህንዶች ነው ዛሬ ትቀረጻላችሁ። ያንዳንዳችሁ ቁርሳችን ይሄን ይመስላል። በስማ ምንድን ቦታ እዚህ ጋር ሁሌ ነው እንዴ? በቃ የምናገኘው ነው እሱ። ዝም በይ እንደወረደ ነው የምንለቀው እኛ። ደስ ይበላችሁ። አንቺ ግን ለሊት እስኪ ፎቶ ላንሳልሽ። How much the bag? በጣም የሚያማምሩ ጫማዎች አሉ። ያ እነዚህ አሉ። ከነዚህ ጋር ይዛችሁ ለምሳሌ ይሄንን ጫማ ከዚህ ኦኬ፣ እንዴት እንደሚያምር አያችሁት አይደል? እኔ በጣም ነው የወደድኩት። የእውነት በጣም ነው የወደድኩት።
በጣም ወድጄዋለሁ ግን አስቀምጫለሁ። ምክንያቱም I don't have plan ነው ወጥቼ ፒክ አደርገዋለሁ በቃ። እና እዚህ ጋር ነው እንደዚህ ነው የምላችሁ ሰፈሩ ሰብካባ ስቴሽን ዌር ያ ዲካራ ቴንክ ዩ ጋይስ። ዛሬ ያሳየኋችሁ ማለት ነው ዴራ መጣችሁ እዚህ ጋር የነጋዴ ሰፈር ናችሁ። ኢትዮጵያኖች መጥተው የሚያርፉበት ነው። መጣችሁ ማረፍ ከፈለጋችሁ እንዴት ነው ንግድ መጀመር የምችለው ማርትዬ ንገሪኝ ካላችሁ እኔ ቦታ ጠቆማችኋለሁ። የት ነው እቃ ማመላለስ ያለብኝ፣ የት ነው መምጣት ያለብኝ ካላችሁ እኔ አሳያችኋለሁ ማለት ነው። እና በጣም ፀሐዩ ሳይክል ሚነዳ አለ እና ዛሬ እንደዚህ ነው ያዋል ነው። ብዙ እቃዎችን ያልነበረ ሽቶዎች፣ ቸኮሌቶች በጣም ብዙ የሌለ ነገር የለም። ብትን ጨርቆች፣ ጫማዎች፣ ልብሶች ዱባይ ላይ መታችሁ የምታጡት ነገር የለም። አሁን ሁሉ ሰላም፣ ሁሉ መልካም ነው። መታችሁ ፊክሮት ትችላላችሁ። ድንጋይ ይሄ ደግሞ የሚያምር ቦታ ነው። ያ እና እላችኋለሁ እንደዚህ ነው ያሳለፍነው ዛሬ። ነጋዴዎችን አግኝተን አውርተን ጓደኛዬም ትሰራለች እና እሷንም ሜንሽን አደርግላችኋለሁ፣ ትልክላችኋለች። ከዚህ ልክላችኋለሁ። ከኢትዮጵያ ማምጣት ትፈልጋላችሁ ይመጣላችሁ፣ የምትፈልጉት ነገር ካለ ይመጣላችኋል። ጥሩች አሉ። ቀለ ነገር የለም። እዚህ ጋር ነጋዴዎች ሰፈር ነው። በቃ ዱባይ እየመጣችሁ ዕቃ መሸመት የምትፈልጉ በቃ እዚህ ነው። እንደዚህ መጣችሁ ሜትሮ አለ፣ ባቡር አለ። መጣችሁ በቃ እንደዚህ እየዞራችሁ መሸመት። አሁን ወጣ ብለን ነጋዴዎች ሰፈር ነው የዋለው። በሌላ ቪዲዮ ደግሞ ሰራላችኋለሁ። ሌላ ቦታ ላይ እዚህ ጋር ሻንጣዎች አሉ፣ እዚህ ጋር ጫማዎች አሉ፣ እዚህ ጋር ቢጃማዎች አሉ። በቃ መንገድ ላይ ይሄ የነጋዴዎች ሰፈር ነው። ኦኬ እና እንደዛ ነው እላችኋለሁ ውዶቼ ማሮቼ። ይሄው እዚህ ጋር እዚህ ጋር ጣን ማጤሻዎች አሉ። በጣም ያማምራሉ። ጫማ ያምራል። አትታይም እኮ አትታይም። እግርሽ ብቻ ነው የሚታየው። ይሄ እኮ አልገባችም እኮ ቀረሽ